ይህንን ፈጽሞ አይነግራትም። ነገር ግን ተመልሶ እንዲመጣ ያደረገው ሰውነቱ አልነበረም። የምትስቅበት ወይም እሱን የምትነካበት መንገድ እንኳን አልነበረም። በእሷ መገኘት ውስጥ የተሰማው ራሱን ከመጠበቅ ውጭ የሚያደርገው እየፈለገው እንደነበር እንኳን የማያውቀው ነገር ነው። ለምን እሷ? ምክንያቱም ከእሷ ጋር በነበረበት ጊዜ ሰላም ተሰምቶታል። እና ያ ጓደኛዬ አንድን ወንድ ከምንም ነገር የበለጠ በፍጥነት በፍቅር እንዲወድቅ የሚያደርገው ድብቅ ስሜት ነው። እስከ መጨረሻው ድረስ አብረሽኝ ቆይ። ምክንያቱም አንድ ይህንን ስትረጂ ፍቅርን ማሳደድ ትተሽ ወንዶች ሊርቋት የማይችሏትን ሴት መሆን ትጀምሪያለሽ። ለምን ወንዶች በተለየ መንገድ በፍቅር ይወድቃሉ? አንድ ነገር ግልጽ እናድርግ። ወንዶች ልክ እንደ ሴቶች ተመሳሳይ በሆነ መንገድ በፍቅር አይወድቁ። ሴቶች ከግንኙነት ጋር በስሜታዊነት የተሳሰሩ ናቸው። ጥቃቅን ነገሮችን ልብ ይላሉ፣ ስውር ምልክቶችን ያስተውላሉ፣ በቃላት መቀራረብን ይገነባሉ። ወንዶች ብዙም አይደለም። አንድ ወንድ በፍቅር እየወደቀ መሆኑን ለመገንዘብ ብዙ ጊዜ ሊወስድ ይችላል። ነገር ግን አንድ ሲረዳ የአብዛኛውን ጊዜ በከባዱ ይጥለዋል እና ብዙም ጊዜ አለማስጠንቀቂያ። ለዚህም ነው አንድ ወንድ የእውነት ወደ ፍቅር የሚስበው እይታ ወይም አካላዊ የሆነ ነገር ያለው ነው። የወገብሽ ቅርጽ ወይም ፍጹም የሆነ የትዕግስት ምላሽ አይደለም። እሱ ከአንቺ መኖር ጋር ማገናኘት የሚጀምረው ስሜት በዙሪያሽ የሚያገኘው ስሜት የተሞክሮ ነው እና ያንን በፍጥነት በፈጠርሽ ቁጥር በፍጥነት ይተሳሰራል። ነገር ግን አብዛኞቹ ሴቶች የሚሳሳቱት እዚህ ጋር ነው። ብዙ ሴቶች የሚሳሳቱት ነገር አብዛኞቹ ሴቶች በቀጥታም ሆነ በተዘዋዋሪ ወንዶች ሲደነቁ በፍቅር እንደሚወድቁ ተምረዋል። ስለዚህ ምን ያደርጋሉ? አስደናቂ ለመሆን ይሞክራሉ። በተለየ መንገድ ይለብሳሉ። ምላሻቸውን ከልክ በላይ ያስባሉ። የበለጠ ያደርጋሉ፣ የበለጠ ይሰጣሉ፣ የበለጠ ያረጋግጣሉ። እና መጀመሪያ ላይ ልክ ነው፣ ይሰራል። እሱ ፍላጎት ይኖረዋል፣ ይጠመዳል፣ ያሽኮረምማል፣ አብሮ ይቆያል። ነገር ግን ቀጥሎ የሚሆነው ነገር በጣም ወሳኝና ሁልጊዜ በሚባል መልኩ በተሳሳተ መንገድ የሚታይ ነው። እሱ በሰጠሽውም ሆነ በምትሰጪው መጠን ምክንያት በፍቅር አይወድቅም። ምን ያህል ቆንጆ በመሆንሽ ወይም እንዴት አስደሳች አድርገሽ የምሽት ትዕይንቶችን በመላክሽ ምክንያት በፍቅር አይወድቅም። እሱ ከአንቺ ጋር በሚሆንበት ጊዜ ስለ ራሱ በሚሰማው ስሜት ምክንያት በፍቅር ይወድቃል። እና ያዛ ጋር ያለው ነው ለውጡ። አንድ ወንድ አንዲት ሴት እንከን የለሽ በመሆኗ ምክንያት ለእሷ ቁርጠኛ አይሆንም። በእሷ መገኘት ውስጥ ሲሆን ብርቅ የሆነ የነርቭ ስርዓቱ ያለመደው እሷ እስከምትሰጠው ድረስ እንደሚፈልገው እንኳን የማያውቀው ነገር ሲሰማው ለእሷ ቁርጠኛ ይሆናል። እና ያ ነገር ምንድን ነው? አንዲት ሴት አንድ ወንድ እንዲሰማው ማድረግ ስለምትችለው በጣም ዝቅተኛ ግምት ስለሚሰጠውና እጅግ በጣም ኃይለኛ ስለሆነ ስሜት እንነጋገር። ሁሉንም ነገር የሚቀይር ድብቅ ስሜት፣ ሰላም። በትክክል ሰላም። ደማቅ የሆነ ስሜት ቀስቃሽ፣ በሆድ ውስጥ የሚሰማ አስደሳች ጉጉት ወይም መጠመድና ባዝ አይደለም፣ ሰላም ብቻ። እና በቃ ያ ነው ሰላም ነው ብላችሁ ከማሰባችሁና አይናችሁን ከማሽከርከራችሁ በፊት በደንብ ላብራሩ። ወንዶች በየጊዜው እንዲተገብሩ፣ እንዲፎካከሩ፣ እንዲያስደንቁና ሁሉን እንዲቋቋሙ በሚጠይቅ ዓለም ውስጥ መተንፈስ እንደሚችል እንዲሰማው የምታደርግ ሴት መንፈስን የምታድስ ብቻ ሳትሆን ለመቋቋም የማትቻል ናት። እሱ በዙሪያዋ ሲሆን ራሱን ማረጋገጥ፣ አስደናቂና አዝናኝ መሆን ወይም ራሱን መጠበቅና መከላከል የማይኖርበትን ሴት ስትሆኝ ብዙ ወንዶች በጭራሽ አጋጥሟቸው የማያውቀውን ነገር ታቀርቢለታለሽ። ስሜታዊ ነፃነት። እሱን ማንንም እንዲሆን እየጠየቅሽ አይደለም፣ እሱን ራሱን እንዲሆን እያፈቀድሽለት ነው። እና ያ በትክክል አንድ ወንድ ከወሲብ ከውበት ወይም ከጋራ ፍላጎት በላይም እንኳን በፍጥነት እንዲተሳሰር የሚያደርገው ነገር ነው። ያ እርጋታ፣ ያ ጸጥታ ሲሰማው ትወናዊ ድርጊቱን ያቆማል፣ ለማስደነቅ መሞከሩን ያቆማል። ራሱን ብቻ ነው እና በእሷ ዙሪያ ያለውን ማንነቴን እወደዋለሁ በማለት ይገነዘባል። ያኔ ነው አንቺን መመኘት የሚጀምረው። የአንቺን መገኘት ብቻ ሳይሆን በአንቺ ዙሪያ ብቻ የሚፈጠረውን የራሱን ማንነት። እና ነገሩ እንዲህ ነው። ሰላም ማለት አሰልቺ ማለት አይደለም። ዝምታ ሁሉን የሚቀበልና ቀላል መሆን ወይም የውሸት ጥሩነት ማለት አይደለም። በስሜታዊነት መሰረት ያለው መሬት የያዘ መሆን ነው። ኃይልና ጉልበትሽ በህይወት ለመትረፍ እንደ ጦር ሜዳ ሳይሆን ለማረፍ እንደ ምቹና ለስላሳ ቦታ የሚሰማበት ነው። አንቺ የሱ ወደ ራሱ መመለሻው፣ በቀውስ ውስጥ እርጋታው፣ ከማዕበሉ በኋላ እስትንፋሱ ትሆኛለሽ። እና ያ ስሜት ያ ነው አንድ ወንድ እሷ በጥሩ ቀናት ውስጥ ብቻ የምፈልጋት ሳትሆን በእውነተኛው ጊዜ በህይወቱ ውስጥ የምፈልጋት ሴት ናት ብሎ ማሰብ እንዲጀምር የሚያደርገው። ሰላም ለወንድ ልጅ ምን ይመስላል? ይህንን ወደ እውነተኛና ተግባራዊ ነገር እንከፋፍለው። ሰላም ሁኔታ ወይም ድባብ አይደለም። አንቺ በእሱ ዓለም ውስጥ በምታደርጊበት፣ በምትናገሪበትና በምትኖሪበት መንገድ በነርቭ ስርዓት ውስጥ የምትፈጥሩ ስሜት ነው። እና በፍጹም ይሄ ዝም ማለት ከልክ በላይ መስማማት ወይም የውስጥሽን እሳት ማፈን አለብሽ ማለት አይደለም። ሰላም ለወንድ ልጅ ይህንን ይመስላል። 1. እርግጠኛ ባለመሆን ወቅት ስሜታዊ መረጋጋት። በቅጽበት እሳት አትሆኝ፣ በፍጥነት ስሜታዊ አትሆኝ። እያንዳንዱን አለመግባባቶች ጦርነት አታደርጊ። ሁልጊዜ ቅዶች በተቀየሩ ወይም እሱ ዝም ባለ ቁጥር ያለማቋረጥ ማረጋገጫ እንዲሰጥሽ እንዲያረጋጋሽ እሱን አትፈልጊ። አንዲት ሴት ነገሮች በሚከፉበት ጊዜም እንኳን ስሜታዊ ማዕከሏን መቆጣጠር ስትችል አንድን ወንድ ሳይቀጣበት እርግጠኛ ላለመሆን ደህንነት እንዳለው እንዲሰማ ያደርገዋል። ለመሸሽ ስሜታዊ ማዕበል ሳይሆን
ለማረፍ ለስለስ ያለ ቦታ ትሆኛለሽ። 2 ያለ ማስተካከያ መቀበል። ተጋላጭ የሆነ ነገር ሲያካፍልሽ ወደ ቴራፒስትነት ሁኔታ ትገቢ። እሱን ለማስተካከል ለማሰልጠን ወይም ምን ማድረግ እንዳለበት ለመናገር አትሞክሪ። በትኩረት ብቻ ታዳምጫለሽ እና ምናልባት ተረድቻለሁ፣ ይህ በጣም አስቸጋሪ ነው፣ ወይም ያንን ስለነገርከኝ አመሰግናለሁ እንኳን ልትይ ትችላለሽ። ምንም ተግባራዊ ድርጊት፣ ምንም ጫና፣ ምንም መፍትሄዎች የለም፣ መገኘት ብቻ። ያ ነው ሰላም። 3 ምቾት ያለ ተግባራዊ ድርጊት። ከአንቺ ጋር እሱ ንግግሩን 24 ሰዓትና 7 ቀናት እንዲቀጥል ማድረግ አይኖርበትም። እያንዳንዱ ዝምታ በጩኸትና በንግግር አትሞይ። እሱ ስልኩን ሲነካካ ወይም ፊልም ሲመለከት ያለ እያንዳንዱን ትዕይንትና ትኩረት መከፋፈል ከጎኑ መቀመጥ ትችላለሽ እና አሁንም እንደ ግንኙነት ይሰማል። ይህ ትልቅ ነው። እሱ በአጠገብሽ በመኖሩ ብቻ ጥሩ ስሜት ይሰማዋል እና በጣም ጥቂት ሴቶች ብቻ ናቸው ለወንዶች እንደዚህ አይነት ስሜት የሚሰጡት። 4 በቂ ጊዜና ቦታ ያለ ጥርጣሬ። ወንዶች ጊዜና ቦታ ያስፈልጋቸዋል። ነገሮችን በብቸኝነት ከማስኬድ ከማጤን ጋር የተሳሰሩ ናቸው። ነገር ግን መስህብን የሚያበላሹ ሴቶች ጊዜና ቦታን እንደ አለመፈለግ እንደ ውድቅ መደረግ ሲተረጉሙት ነው። ለአንድ ወንድ ሳታሳድጂ፣ ሳትደናገጪ ወይም ወቀሳ ሳታቀርቢ የሚተነፍስበት ጊዜና ቦታ ስትሰጪ ወደ ኋላ አይልም፣ ተመልሶ ይመጣል። እሷ ታምነኛለች፣ በራሷ ደህንነት አላት፣ ተቆጣጣሪ ወይም አጸፋዊ ምላሽ የምትሰጥ አይደለችም ብሎ ያስባል እና ያ ጓደኛዬ፣ ያ ስሜት የወርቅ ነው። ሰላም በጣም በፍጥነት የሚሰራበት ስለንቦና። ይህንን በጥልቅ እንመልከት። አንድ ወንድ በዙሪያሽ ሰላም ሲሰማው ጥሩ ስሜት ብቻ አይሰማው፣ በሰውነት ውስጥ የፊዚዮሎጂ ምላሽን ወይም የአካላዊ ስርዓት ማዕከልን ይቀሰቅሳል። አብዛኛውን ህይወቱን በሞት ሽረት ሁኔታ፣ በስራ ላይ ጫና፣ በማድረግ ተጽዕኖ፣ ወንድ በመሆን ግፊት ላይ ያሳልፋል። አንቺ ለእረፍት ለትስስርና ለግንኙነት ተጠያቂ ሆነው የነርቭ ስርዓቱን ትቀሰቅሻለሽ። ይህም ማለት ሰውነቱ በአንቺ ዙሪያ ዘና ይላል፣ ትንፋሹ ይረጋጋል፣ ጭንቀቱ ይቀንሳል፣ ትከሻው ፈታ ይላል እና አእምሮ እሷ ህይወቴን የተሻለ አድርጓለች የሚል ይሆናል። እና ሰዎች ጭንቀትን ለሚያጠፉ ውጥረትን ለሚያስወግዱ ነገሮች ምን ያደርጋሉ? አሁንም ደግሞ ደጋግሞ ይመለሳሉ። ስለተገደዱ ሳይሆን ስለተጠመዱ። እና ለውጡ ይሄ ነው። አብዛኞቹ ሴቶች አንድን ወንድ እንዲጠመድ እንደሚያደርገው በማሰብ ደስታን፣ የግንኙነት ብልጭታንና ድራማን ያሳድዳሉ። ነገር ግን እሱ የሚጠመድላት ከጎኗ የሚሆንላት ሴት ነፍሱን ረጋ እንድትል የምታደርገው ሴት ናት። እንዴት የግንኙነቱን ብልጭታ ሳታጪ ሰላምን ማንጸባረቅ ትቻለሽ? አሁን ይህንን ተግባራዊ እናድርገው። በላይብረሪ ውስጥ እንዳለ ሰው መንቀሳቀስ አያስፈልግሽ። አሁንም አስደሳች፣ ደማቅ፣ ሐሳባዊ፣ ጀብደኛ መሆንና ሰላማዊ ልል መፍጠር ትቻለሽ። ቁልፉ ነገር ሐሳቢ የሆነ ስሜታዊ ባህሪ ነው። ከዛሬ ጀምሮ ሰላምን ለማንጸባረቅ 5 ተግባራዊ መንገዶች እነዚህ ናቸው። 1 ምላሽ ከመስጠትሽ በፊት ቆም በይ። አንድ ነገር ስሜታዊ ሲያደርግሽ እሱ ወደ ኋላ ይሸሻል፣ የማይሆን ነገር ይናገራል ወይም የመራቅ እርምጃ ይወስዳል። ለአፍታ ቆም በይ። ምላሽ ከመስጠትሽ በፊት ለጥቂት ሰከንዶች እንኳን ትንፋሽ መውሰድ ጉልበትሽን ሙሉ በሙሉ ይለውጣል። ያለ አፍታ ቆም ማለት በስሜታዊነት ሳቢ ያደርግሻል። 2 በጣም አስፈላጊ በሆነበት ጊዜ በእርጋታ ተናገሪ። እርግጠኛ መሆን፣ መከራከርና አሁንም የተረጋጋ መሆን ትችላለሽ። በውጥረት ጊዜ በእርጋታ ስትናገሪ ድምፅሽ እሱን ከማባባስ ይልቅ ያረጋገዋል። ቃናሽን ከግጭት ጋር ሳይሆን ከምቾት ጋር ማያያዝ ይጀምራል። 3 ከመጠን በላይ ማብራራትን አቁሚ። ለእያንዳንዱ ስሜት ምክንያት ማቅረብ ወይም እያንዳንዱን ሀሳብ መተረክ አያስፈልግሽም። አንዳንድ ጊዜ እንዲሁ መሆን ብቻ ከመናገር የበለጠ ኃይል ይኖረዋል። መረጋጋት ከመነቃቃት ይበልጣል። 4 ያለ ነጥብ መቁጠር ስጪ። ስጦታን፣ ድጋፍን ስጪ። በነፃ ሞግሺ፣ በነፃነት አድምቂ። ለማታለል ፍቅሩን ለማግኘት አይደለም። ሰላምን ያለምንም ቅድመ ሁኔታ ስትሰጪ በብርሃን ፍጥነት መተማመንን ይገነባል። 5 የራስሽን ውስጣዊ መረጋጋት አሳድጊ። አንቺ በውስጥሽ ሰላም ሲሰማሽ እሱም በአንቺ ዙሪያ ሰላም ይሰማዋል። ይህ ማለት የራስሽን አለመረጋጋት አስተካኪ፣ ገደቦችን አስቀምጪ፣ በጥልቅ ተንፍሺ፣ በራስሽ ዋጋ መኝ። ምክንያቱም መሰረት ያለሽ ስትሆኚ እሱ ደህንነት እንዲሰማው ፍጹም ሆኖ አይኖርበትም። እርጋታንና አስተማማኝነትን ታንጸባርቂያለሽ እና ለወንድ ልጅ ለመቋቋም የማይቻሉ። ይሄ በውስጣችሁ ከተሰማችሁ ሰላም ኃይል ያለው መሆኑን ቀድማችሁ ስላወቃችሁ ነው እና አሁን እሱን ለመላበስ ቋንቋውና መሳሪያዎቹ አላችሁ። ስለዚህ በኮሜንት አሳውቁኝ። የትኛውን የሰላም ክፍል ቀድሞውንም እየሰጣችሁ ነው እና በየትኛው ላይ እየሰራችሁ ነው? ይሄ ከእናንተ ጋር የሚስማማ ከሆነ የላይክ ምልክቷን ተጫኑ እና እስካሁን ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ምክንያቱም በሚቀጥሉት ቪዲዮዎች ስለ ወንዶች ሚስጥራዊ ስለንቦናና ባህሪ በርካታ ገጾችን እንገልጣለን። እስከዚያው ድረስ እሱ ሲመጣ ያላስተዋለው ሰላም ሁኚ እና ከጠበቀው በላይ በፍጥነት ሲወድቅልሽ ተመልከች። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።